ሰላም ጤና ይስጥልኝ። የዛሬው የባስ ጉዟችን ከባድ ነው። እንደዚህ ልጅ እድለኛ ብትሆኑ አሪፍ ነው። ገባ ገባ እያሉ ነው ቸከሶቻችን። ጋሽን ገብታለች። ቺክ ያለበት ቦታ እየመረጠ ነው እንግዲህ። እንዳለመታደሉ ነው ብቻውን ቁጭ ሌለው። እሱ ምን አለ ከነሱ ጋር በተቀመጥኩ ብሎ በውስጡ ይመኛል፣ ግን ይፈራል። ጠጋ ብሎ ቁጭልና እንግዲህ አንዷ ቆንጆ መታ አጠገብ እስክትቀመጥ የጠበቀ ነው። እንዳለመታደሉ ነው እንግዲህ አሮጊት ገጥሞ ቁጭ ብላለች ከሱ ጎን። ምርር እያለ ነው በውስጡ እንግዲህ እሱ። ከዛም አሮጊቷ እንግዲህ እሷ የምታውቀው ሰው ልጇ አይዶን ነው ቦታ ትቀይረዋለህ ትለዋለች። እሱ የእሷ ልጅ ያለው እንግዲህ ከሆነች ከምታምር ቆንጆ ጋር ብሎ ነበር እና ሴትዮዋ አብራ ለመቀመጥ ቦታ ቀይረው እያለችው ነው። እሱም በደስታ እንግዲህ ይሄ እድል ተገኝቶ ነው ብሎ በአንድ አፍ ብሎ ይቀይራታል። አሁን አገኘ እንግዲህ ጣፋንታውን። ፈገግ እያለ ነው በጣም። ሂድ በለው ያዝ በለው ዛሬ ይኸው ተኛችበት። በቃ ይሄን ነበር የሚፈልገው። ሁላችሁም ባስ ውስጥ ይሄን ነገር ትመኙታላችሁ። እሷም እንግዲህ ነቅታበታለች አውቃን የተኛችበት። እንደኔ እድለኛ የለም እያለ ነው እንግዲህ። ተመችቶኛል ተኝብኝ። ዋው ረጅም መንገድ ነው የሚያደርጉት እንግዲህ።